Michael Mason, outstanding warrants in 4 states for fraud. So let's go get him. Discreetly. Okay. This does not look good for you. I'm a pickpocket. I stole the bag, but I didn't know there was a bomb in it. But you ran. You want to clear your name? Go in there. Get me a lead. Deal. This is an opportunity. It's all about the distraction. Good job. I don't work for the CIA. City's under threat. They do today. Conspiracy in the heart of the police force. They planning another bomb? Sorry, I think you got the wrong address. ይህንን የመሰለ ትኩስና ጥራት ያለው የፊልም ትረካ ስናቀርብላችሁ እናንተ ደግሞ ለድካማችን ምላሽ ለመስጠት ከታች ያለውን ሰብስክራይብ የሚለውን ቁልፍ ተጭነው ቤተሰባችንን ይቀላቀሉ። እንዲሁም ቪዲዮውን ላይክ በማድረግ ለሌሎች እንዲደርስ ያግዙ። ታሪካችን የሚጀምረው በፓሪስ የባስቲል ቀን ዋዜማ ላይ ነው። ማይክል ሜሰን የተባለ አሜሪካዊ ሌባና አንዲት ሴት በሰዎች መካከል ራቁቷን እየተጓዘች የሰዎችን ትኩረት ስትሰርቅ፣ እሱ ደግሞ የሰዎችን ቦርሳ ማንም ሳያስተውለው ከሰዎች ላይ በቀላሉ መስረቅ የሚችል የተካነ ሌባ ነበረ። በመቀጠልም ወደ አሜሪካ የሰለላ ድርጅት CIA ቢሮም እንሄዳለን። እዚያም የቢሮ ዳይሬክተር ቶም ከወኪል ብራየር ጋር ሲነጋገር እናያለን። ቶም ባለፈው ተልእኮ ብራየር ባሳየው ግዴለሽነትና ትዕዛዝ አለማክበር ተቆጥቶታል። ምክንያቱም ብራየር ክትትል እንዲያደርግባቸው ከተመደቡት ሰዎች ፊት ራሱን በማጋለጡና መረጃ በማሰባሰብ የምትረዳቸውን ሴት ሕይወት ለአደጋ በመዳረጉ ነበረ። ብራየር ግን በመጨረሻም ተልእኮ እንደተሳካም ያሳውቀዋል። የዳይሬክተሩ ምክትል የሆነችው ካረን ግን ስኬቱ የመጣው አንድ ጠቃሚ ወኪል በማጣታቸው መሆኑንም ገልጻ የተገደለችውን ወኪልን ፎቶም ታሳየዋለች። ይህ በእንዲህ እንዳለም በሌላ ቦታም ዣን የተባለ ሰውም አንድ ቴዲ ቢር ውስጥም ቦምብ ሲቀብርም ይታያል። ይህንን ቦምብም ዞዬ ለተባለች ፍቅረኛው የሚሰጣትና የፈረንሳይ ናሽናሊስት ፓርቲ ዋና መስሪያ ቤት ውስጥም ባዶ ቢሮ ውስጥም እንድታስቀምጠው ያዛታል። እቅዱ ቢሮው ባዶ በሚሆንበት ሰዓት ቦምቡ እንዲፈነዳና የፖለቲካ መልእክት ብቻ እንዲያስተላልፍም ነበር። ወደ ማይክል ስንመለስም የሰረቃቸውን ዕቃዎች ወደሚገዛው ባባ ጋርም ይሄዳል። ማይክል የሰረቀውን ያስረክባል፣ ባባ ደግሞ ገንዘብም ይሰጠዋል። በዚያው ቅጽበትም ዞይ ተልእኮዋን ለመፈጸም ራሷን ደብቃ ትንቀሳቀስላቸው። በጣም ተጨንቃና ፈርታም ነበር። ነገር ግን ራሷን አረጋግታ አሻንጉሊቱ ያለበትን ቦርሳ ይዛ የፓርቲው ሕንፃ ውስጥም በሐሰተኛ መታወቂያም ትገባለች። ቦምቡን ልታስቀምጥ ስትልም የጽዳት ሰራተኞች እዚያ መኖራቸውንም ታያለች። በድንጋጤም ቦርሳውን ይዛም ትወጣለች። ከወጣችም በኋላ ዞዬ ለዣን ደውላ የጽዳት ሰራተኞች በመኖራቸው ተልእኮውን እንዳልፈጸመችና የሰውን ሕይወት ለማጥፋት እንደማትፈልግም ትነግረዋለች። ዣን ተቆጥቶ እንድትፈጽም ቢጮሁባትም እሷ ግን ስልኩን ዘግታ ማልቀስም ትጀምራለች። በዚህ ሰዓት ማይክልም በአቅራቢያው ተቀምጦ እየጠጣ እያለም ዞዬን በአጋጣሚም ያያታል። ቦርሳዋ ትኩረቱንም ስለሳበው ሳይታወቃትም ሰርቋትም ይሄዳል። ዞዬም ከተቀመጠችበትም ቀና ስትል ቦርሳው መወሰዱንም ስታውቅ በጣም ትደነግጣለች። በተመሳሳይ ሰዓት የቡድኑ መሪ ሆነው ራፊ ለዣን ደውሎ ቦምቡ መፈንዳት እንዳለበትና ለዞዬ ደግሞ ደውሎ እንዲያሳምናትም ይነግረዋል። ከዚህ በኋላ ማይክል የሰረቀውን ቦርሳ ሲፈትሽም አሻንጉሊቱንም ያገኝ። በዚያው ቅጽበትም የዞይ ፍቅረኛ ወደ ዞይ ስልክም ይደውላል። ማይክልም ስልኩን ያነሳዋል። እሱም የዣን ድምፅ ነበረ። ዞይን ተረጋጊ ላናግርሽም ሲልም ይሰማል። ማይክል ግን ስልኩን ዘግቶም ያስቀምጠዋል። ቦርሳው ምንም ጥቅም እንደሌለው ስለተሰማው መንገድ ላይ ባገኘው ቆሻሻ ውስጥ ይጥለዋል። ከተወሰኑ ሰከንዶች በኋላም ቦምቡም ፈንድቶ አካባቢውንም ያወድመዋል። ማይክልም በደረሰው ጥፋትና በሞቱት ሰዎች ደንግጦ ከአካባቢው በፍጥነትም ይሸሻል።
ዜናው በዚህ ሰዓትም ሲሰራጭ ራፊና ረዳቱ ክሪስ ቦምቡ የተሳሳተ ቦታ መፈንዳቱን ቢያውቁም መልእክታችን ለመንግስት ደርሷል በማለትም ይደሰታሉ። የፈረንሳይ የስለላ ድርጅት ኃላፊ የሆነው ጄም ጋዜጣዊ መግለጫም ይሰጣል። መንግስት ለቡድኑ ጥያቄ እጁን እንደማይሰጥና ፓሪስንም እንደሚጠብቅም ይናገራሉ። በሌላ በኩል የአሜሪካ የስለላ ድርጅት ወኪል የሆነው ዛሪስ በካሜራ የማይክልን ምስልም ያገኛልም። ማይክል አሜሪካዊ መሆኑንና አባቱ በዕዳ ምክንያት ከሞተ በኋላ ትምህርት አቁሞ ሌባ ሆኖ ወደ ፈረንሳይ እንደሸሸም ይደርሱበታል። ብራየር ይህን ሲሰማ ማይክል በየ6 ወሩ ለእናቱ ከሚደውልበት መንገድ አቅራቢያ እንደሚኖር ገምቶ እሱን ለመያዝም ይሄዳል። ካረንም ኦፕሬሽኑ በሚስጥር መሆን እንዳለበትም ታስጠነቅቀዋለችም። ማይክል በማግስቱ ፎቶ በቲቪ ላይ ይሰራጭም ያያልም። መፈለጉን ሲያውቅም ሊሻሽም ይዘጋጃል። በዚህ ሰዓት ግን ሾን ብራየር ግን የማይክልን ስልክ በመከታተል አፓርታማው ድረስ መጥቶ ነበር። ማይክልም ሾንን ልክ ሲያየው በመስኮት በኩል አምልጦ በህንፃዎች ጣሪያ ላይ መሮጥ ይጀምራል። ሾንም በከፍተኛ ፍጥነትም እሱን መከተልም ይጀምራል። ረጅም ሰዓት ከቆየ ማሳደድ በኋላም በገበያ ማዕከል ውስጥም አልፎ በመጨረሻም ማይክል ሞተር ሳይክል ሊነዳ ሲል በሾን እጅ ላይ ይወድቃል። ሾን ማይክልን ወደ ሚስጥራዊ የምርመራ ክፍልም ይወስደዋል። ሾን ማይክልን ሲመረምረው ማይክል ቦምብ መሆኑን እንዳላወቀና እሱ ሌባ ብቻ መሆኑንም ያስረዳዋል። የዞይንንም ስም ይነግረዋል። ዞይን በበኩሏ ፍቅረኛዋ ሊገላት እንደሚፈልግም ነግሯት እንድትሸሽም ያደርጋታል። በሂደት ላይ ጥቃቱን ያቀዱት ሰዎች መሪ ራፊ እንደሆነና ዋናው ዓላማቸው ከባንክ $500 ሚሊዮን ለመዝረፍ መሆኑንም ታውቃለች። የሚገርመው ነገር ግን የዚህ ሁሉ ሴራ መሪ የሆነው የፈረንሳይ የሀገር ውስጥ ጉዳይ ሚኒስትር ነበረ። ህዝቡን ለማዘናጋትና ራሳቸውን እንደ ጀግና ለማሳየት መስጊድ ላይ ጥቃት በማድረስ ንጹሃንንም ይከሳሉ። ይህም እቅድ የሱ እቅድ ሁላ ነበር። ሾንም እሱ ሌባ እንደሆነ ለማረጋገጥ ማይክልንም ይፈታተነዋል። ማይክል በሰከንድ ውስጥ የሱን ቦርሳ እንዲሰርቅም ያዘዋል። እሱም እንደተባለው የሾንን ቦርሳ ሰርቆ ገንዘቡን አውጥቶ ቦርሳውን መልሶ ኪሱ ውስጥ ይከተዋል። ሾን ቢገረምም ላለማሳየት ይሞክራል። ማይክል ወደ ቦታው ሲመለስ በጠረጴዛው ላይም የነበረውን ቢላም በድብቅም ይሰርቃል። ራፊና ክሪስ ብራየርና ማይክል ወዳሉበት ቤት ይመጣሉ። ራፊ ለዞዬ የሚሰጥ ዕቃ እንዳለው ቢዋሽም ብራየር አድራሻው ስህተት መሆኑንም ይነግረዋል። ማይክል የታሰረበትን ገመድን በቢላዋ በጥሶ በዚህ ሰዓትም ያመልጣል። ብራየር ከራፊና ከክሪስ ጋርም በዚህ ሰዓት አጠራጣሪ ነገር ስላየ ከባድ ውጊያም ያደርጋል። በመጨረሻ ማይክልም ራፊም ያመልጣሉ። ጄም ካረንን በሬስቶራንት አግኝቷት ስለ ጉዳዩ ቢጠይቃትም ምንም እንደማታውቅም ተዋሻለች። ራፊ የፖሊስን ትኩረት ለመበተን መስጊድ ውስጥ ቦምብ እንዲቀብር በማድረግ ንጹሃንን ያስራል። ይህንን ያደረገው ባንኩን ለመዝረፍ እንዲመቻቸው ነበረ። ማይክል ወደ ባባ ቢሄድም ባባ ግን አሳልፎ ለፖሊስ እንደሰጠውም ይረዳል። ማይክል በግድግዳ ቀዳዳ አምልጦ ልክ ሲወጣ ስናይፐር ተኳሶችም ሊገሉት ሲሉ ብራየር በመኪና ደርሶ ያድነዋል። ብራየር ጥቃቱ በሙስሊሞች ሳይሆን በሙሰኛ ፖሊሶች የተፈጸመ መሆኑንም ይረዳል። ብራየር ማይክልን ዞዬ የምትቀርባቸውን አብሯት ያሉትን ጓደኞቿን ወዳሉበት ቦታም ይወስደዋል። ከዛ በኋላ ማይክል ሌባ በመሆኑ በቀላሉ ከሰዎቹ ጋር የመመሳሰልና የመባባስ ችሎታ ስለነበረው መረጃም ይዞለትም እንዲመጣም ያደርጋል። በዚህ ሰዓትም ማይክል ወደ ተባለው ቦታም በመግባት ወደ ሰዎቹ መሃል ገብቶ የሰዎቹን ስልክና መታወቂያ በስርቆት ችሎታው በማውጣት ዞዬ የት እንደምትደበቅም መረጃም ይሰበስባል። ብራየር ከሩቅ ሆኖ በጆሮ ማዳመጫ ይከታተለውም ነበር። በዚህ ኦፕሬሽን ወቅት ማይክል ለብራየር ያለውን ጥቅምም ያሳየዋል። የብራየርን ትዕዛዝ በማክበርና ጠቃሚ መረጃዎችን በማምጣቱ ብራየር በማይክል ላይ ትንሽ እምነትም እንዲኖረው ያደርገዋል። ማይክል ከሰበሰበው መረጃ በመነሳት ነው ብራየርም ዞዬ ተደብቃ ወዳለችበት አፓርታማ በትክክል አውቆ ሊይዟትም አብረውም ወደ አፓርታማው ሄዱት።
ዞይ ማይክልን በቢላዋ ልታርደው ስትል ብራየር ያድነዋል። ዞይ ቦምቡን የሰጣት ዣን መሆኑንም ትናገራለች። ከዚህ በኋላም ሾን ማይክልና ዞይ ተባብረው እውነቱንም ለመውጣትም አብረው ይንቀሳቀሳሉ። ዞይ ቦምቡን የሰጣትን ፍቅረኛዋን ዣንን ለማግኘት ወደ ቤቱም ይሄዳሉ። እዚያ ሲደርሱ ግን ዣን በቤት ውስጥ ተሰቅሎም ያገኙታል። ሾን የዣንን መታወቂያም ሲፈትሽም ዣን በድብቅ የሚሰራ የፖሊስ መኮንንም እንደነበረም ይገነዘባል። ይህንንም መረጃ የሾን የሥራ ባልደረባ ለሆነችው ካረን ይህንን መረጃ ይዛ ወደ ፈረንሳይ የሀገር ውስጥ ጉዳይ ሚኒስትር እንድትሄድም ይነግራታል። የሾን የሥራ ባልደረባ የሆነችው ካረንም ይህንን መረጃ ይዛ ወደ ፈረንሳይ የሀገር ውስጥ ጉዳይ ሚኒስትር ወደ ሆነው በፍጥነት ይዛም ትሄዳለች። ነገር ግን ሚኒስትሩ ራሱ የሴራው ዋና መሪ ስለነበረ ሚኒስትሩ እንዳይወጣ ካረንን እዛው በጥይት ብሎ ይገድላታል። ከዚያም ወደ እነራፊ ይደውልና እነሾንም በፍጥነት እንዲያስወግዳቸው ያዘዋል። ከዚህ በኋላ ብራየር ከመታው ሰው እጅ ላይ ያለውን ንቅሳት አይቶ የዣን ጓደኞች መሆናቸውን ማውቆ በፍጥነትም ከነሱ ጋር ውጊያም ይጀምራል። በባንኩ ሁከት ሲነሳ ብራየር እንደ ፖሊስ ሆኖም ወደ ውስጥ ይገባል። ራፊ የዲጂታል ገንዘቡን በሃርድ ዲስክም እየሰረቀ ነበር። ማይክልና ዞይ ሰልፈኞቹን በማነሳሳትና ባንኩን እንዲሰብሩ በማድረግ ብራየርንም ይረዱታል። ብራየር ግን ከራፊና ከክሪስ ጋር ይዋጋ ነበር። ማይክል በብራየር ትዕዛዝ የራፊን ሃርድ ዲስክም ይሰርቃል። ራፊ ዞይን ይዞ ማይክል ሃርድ ዲስኩን ስጠኝ ቢለው ሚኒስትሩ ምስክር እንዳይሆንበት ትዕዛዝም ሰጥቶ ራፊንም እዛው ጋር እንዲገደልም ያደርጋል። ብራየር ደርሶ ማይክልንም ያድነዋል። በዚህ ሰዓትም ራፊ በፖሊሶችም ይገደላል። ማይክል ሃርድ ዲስኩን ይዞ ያመልጣል። በማግስቱ ማይክል ከጄም ጋር ቤተክርስቲያን ውስጥ ይገናኛል። ጄም ፓስፖርትና 100,000 ብር ገንዘብ ሊሰጠውም ቃል ገብቶ ሃርድ ዲስኩንም እንዲያቀብለው ይስማማል። ልክ በዚህ ሰዓት እሱም ተስማምቶ ሊሄድ ስል ጄም ከኋላው ማይክልንም ለመግደል መሳሪያም ያወጣበታል። ብራየር ማይክልን በጥይትም ይመታዋል። ሚኒስትሩንም ለማታለል ሲል ያቀዱት እቅድ ነበር። ማይክል ጥይት የማይበሳው ልብስ ነበር በሰዓቱ የለበሰው፣ እናም አልሞተም። ጄምም በቁጥጥር ስርም ይውላል። በመጨረሻ ማይክል ሃርድ ዲስኩ ለብራየርም ይሰጠዋል። ብራየርም ማይክል አብሯቸው እንዲሰራ እድል ይሰጠዋል። ማይክል አዲስ ህይወትም ለመጀመርም አብሯቸውም ይሄዳል።